إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء. واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كتاب الله، وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا. وشر الأمور محدثاتها، فإن كل محدثة بدعة وكل بدعة ضلالة. وأوصيكم ونفسي بتقوى الله يا عباد الله، فاتقوا الله تعالى حق التقوى. يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩ። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። አላህን የመፍራት አንድ አካል የሆነው ደግሞ ልብን ማጽዳት ነው፣ ልብን ማሳመር ነው። ከውጭ በላይ ውስጥን ማስተካከል ነው። እፊት ለፊታችን ትልቁ ውስጣችንን የምናስተካክልበት የረመዳን ወር የመጣ ነው። ረመዳን በየጊዜው ሰዓቱን ጠብቆ ጊዜውን ጠብቆ የሚመጣበት አንዱ ዓላማና ምክንያት ዓመቱን ሙሉ ልብ ላይ የተጠራቀሙ የተከማቹ ቆሻሻ ነገሮችን በማስወገድ ልብን ማጽዳት ነው። ንጹህ ቦታ ላይ የተዘራ እህል ይበቅላል፣ ያፈራል፣ ምርቱ ጥሩ ይሆናል። ቆሻሻ ቦታ ላይ የተዘራ እህል አይበቅልም፣ አያፈራም፣ ቦታ ይይዛል፣ ቦታን ያበላሻል። ወሀከዛ የአላህ ባሮች ሆይ ኢማንን ልባችን ውስጥ እንድንዘራ ልባችን ውስጥ የምንዘራው ኢማን መልካም ሥራ እንዲሰምር፣ እንዲጸና፣ እንዲያፈራ ከጾም በፊት ከረመዳን በፊት ምንጊዜም ኸይር ሥራ ከመስራታችን በፊት ቀድመን ልባችንን ልናጸዳ ይገባናል። አልቀልቡ በይቱ ረብ ተብሏል። የሙእምን ልቡ አላህ በዋነኝነት የሚያየው የሚመለከተው ስፍራ ነው። ልብ ካልተስተካከለ ሌሎች አካላቶቻችን መስተካከላቸው ማማራቸው እምብዛም ጥቅም አይኖረውም፣ ዋጋ አይኖረውም። ስለዚህ ነቢዩ ዓለይሂ ሰላቱ ወሰላም አላህ ከሰው ልጆች አስቀድሞ የሚያየው ልብን ነው፣ ስራን ነው። ልብ ከተስተካከለ ሌሎች አካላቶች ይስተካከላሉ፣ ልብ ከተበላሸ ሌሎች አካላቶችም ይበላሻሉ ብለዋል። ረመዳን የቀልብ ቆሻሻችንን ነፍሳችንን ሊያጸዳ የሚመጣ ወር ነው። ውጫዊ አካላት ላይ አልባሳት ላይ ቆሻሻ እድፍ ሊሰፍር ሊገኝ እንደሚችለው ሁሉ ልብ ውስጥም ቆሻሻ ይገኛል፣ ልብ ውስጥም ነጃሳ ይገኛል። ለዚህ ነው ነቢይን ዓለይሂ ሰላቱ ወሰላም ተነስ ሌሎችን አስተምር አስጠንቅቅ ባለበት አንቀጽ ላይ ወቲያበከ ፈጠሂር ያላቸው። ሲያብህን አጽዳው አላቸው ነቢይ ዓለይሂ ሰላቱ ወሰላም። ሲያብ የሚለውን የተፍሲር ሊቃውንት ሲፈስሩት ልብህን ብለው ፈስረውታል። በአረብኛ ቋንቋ ልብ ሰውብ ይባላል። ከውጫችን በፊት ቀድመን ልባችንን እናጸዳ ይገባል። ረመዳንን በቤት ንጽህና በልብስ ንጽህና ለመቀበል ከመጓጓታችን በፊት ውስጥን በማጽዳት ልንቀበለው ይገባናል። ደጋ ቀደምቶች ጡባ ሊመን አስለሐ ነፍሰሁ አው ቀልበሁ ቀብለ ረመዳን ይለው ነበር።
ረመዳንን ከመጀመሩ በፊት ውስጡን ቀድሞ ያስተካከለ፣ ልቡን ያስተካከለ፣ ነፍሱን ያስተካከለ ታድሎ ይሎ ነው። ለረመዳን ጀለቢያ ልግዛ፣ ለረመዳን ምንጣፍ ጥምጣም ልግዛ፣ ኮፍያ ልግዛ፣ ቁርአን ልግዛ ነው። ብዙ ጊዜ ውጫዊ ዝግጅቶች ነው ትልቅ ቦታ የሚሰጣቸው። ይህ አይከፋም። ለረመዳን ንጹህ ልብስ መልበስ፣ አዲስ ልብስ መልበስ ክፋት የለውም፣ ችግር የለውም። ነገር ግን ከውጫዊው ከጨርቃዊው ዝግጅት በፊት የልብ የነፍስ ዝግጅት መቅደም አለበት። ረመዳን ከመግባቱ በፊት ቀድሞ ነፍሱን ያስተካከለ ታድሎ ተብሏል። የራሳችንን ቤት ከማሳመራችን በፊት የአላህን ቤት፣ የአላህ ውዴታ፣ የአላህ ፍራቻ፣ የአላህ ክብር የሚሰፍርበትን ልባችንን ቀድመን ልናጸዳ ይገባናል። ብዙ ልብን የሚያቆርሹ የሚነጅሱ በሽታዎች አሉ። ከዚህ አንዱ ኩራት ነው። ከዚህ አንዱ በራስ መደነቅ፣ ሌሎችን መናቅ ነው። ለሰዎች ውድቀትን መመኘት ነው። ሰዎችን መመቅኘት ነው። ወማ ኡበሪኡ ነፍሲ ኢነ ነፍሰ ለአማረቱን ቢሱኢ ኢላ ማ ረሒመ ረቢ ኢነ ረቢ ገፉሩ ረሒም እንደሚለው አብዛኛውን ጊዜ ሰው የራሱ ነውር የራሱ ጉድለት አይታየው። ራሱን ንጹህ ብፁዕ አድርጎ ነው የሚያየው። የራሱን ነውር ሌሎች ላይ ነው የሚለጥፈው። የራሱን ዓይብና ጉድለት ሌሎች ላይ ነው የሚያየው። ለዚህ ነው ታላቁ ሱሐባ አቡ ሁረይራ ረዲየላሁ ዐንሁ ወአርዳህ የራሱ አይን ላይ የተጋደመ ትልቅ የነውር ግንድ ትቶ እንዴት ነው ሰው ልጅ የሰው አይን ላይ ያለችን ትንሽዬ ስንጥር የሚያየው ብለዋል። ሰዎች ላይ የምንጠላው መጥፎ ነገር ቀድመን ራሳችን ላይ ልንጠላ ይገባናል። ሰዎችን ምንኮንን፣ ምንተች፣ ምናነውር ሳይሆን ቀድመን ራሳችንን ምናጸዳ ልንሆን ይገባናል። ዩሱፍ ዓለይሂ ሰላም ነቢ፣ የነቢ ልጅ የአላህ ኸሊል ልዩ ወዳጅ የኢብራሂም የልጅ ልጅ የሆኑት ዩሱፍ ምርጥ ሰው ማን ነው ተብለው ነቢዩ ዓለይሂ ሰላቱ ወሰላም ሲጠየቁ እሱማ ዩሱፍ ነው የነቢ ልጅ ብለው የመሰከሩላቸው ሰው ምን እንዳሉ አላህ ነግሮናል። ወማ ኡበሪኡ ነፍሲ ኢነ ነፍሰ ለአማረቱን ቢሱእ፣ እኔ ነፍሴን አላጠራራትም፣ እኔ ንጹህ ሰው ነኝ፣ ጨዋ ሰው ነኝ፣ ምንም ጉድለት የለብኝም፣ ምንም ጥፋት የለብኝም አልልም። ለምን ከተባለ የሰው ልጅ ነፍስ አብዝታ በመጥፎ ታዛለች። መጥፎን ነገር አሳምራ ታሳያለች። ክፋትን፣ ሰው መግፋትን፣ ሰው መጉዳትን፣ የሰው ስም ማጥፋትን፣ መበደልን፣ ራስን ከፍ ሌሎችን ዝቅ ማድረግን ነፍስ ታዛለች። አላህ ያዘነለት ሰው ሲቀር አሉ። አላህ ካዘነላቸው ባሮቹ ያደርገን። ታዲያ ልብን ከሚያቆሹ ልብን ከሚነጅሱ ነገሮች አንዱ ሒቅድ ነው፣ ጥላቻ ነው፣ ኩራትን፣ ምቀኝነትን፣ ሰዎችን ለመጉዳት ማሰብ ማሴር፣ ባገኙት አጋጣሚ ለመበቀል መሞከር። በትንሽ በትልቁ ሙእምን ዓፍ ይላል፣ ይቅር ይላል፣ ይመክራል፣ ሆደ ሰፊ ይሆናል። ውስጡ የቆሸሸ የተነጀሰ ሰው ደግሞ ሰዎችን ለመበቀል ለመጉዳት፣ ለክፋት ይነሳሳል። ይህ የቀልብ ቆሻሻ ነው። ሙእምን ቂምን አዝሎ አይዞርም አይኖርም። ለሞት እችላለሁኝ፣ የኔን ብዙ ወንጀል አላህ አፍ እንዲለኝ ሰዎችን አፍ ልበል ይላል። አላህ እንዲመረኝ ሰዎችን ልማር ይላል። ዱንያ ላይ እስከ መቼ እንደምንኖር አናውቅም። ልባችንን በቂም በቁርሾ በጥላቻ ካጨናነቅነው ለአላህ ለአኼራ በቂ ቦታ አይኖረውም። ለአንድ አላህ ተባረከ ወተዓላ ልባችንን አንድ ያለንን ልብ ለአላህ ተባረከ ወተዓላ ልንሰጥ ለአንድ ዓላማ ልናውለው ይገባናል። ልብን ከሚያቆሹ ከሚነጅሱ ነገሮች አንዱ ተፈሩቅ ነው፣ መበታተን፣ መጣላት፣ መባላት፣ የሰው ልጆችን መጥላት ነው። ነቢዩ ዓለይሂ ሰላቱ ወሰላም የአላህ ባሮች ሆይ ሁላችሁም ወንድማማቾች ሁኑ፣ በአላህ ገመድ ተሳሰሩ ብለውናል ነቢዩ ዓለይሂ ሰላቱ ወሰላም። ከዛ በፊትም አላህ መክሮናል። ሊሆን የሚገባው ይህ ከመሆኑ ጋር ረመዳን አብረው የሚጾሙ፣ ሐጅ ዑምራ አብረው የሚያደርጉ፣ ወደ አንድ ቂብላ የሚሰግዱ፣ አንድ ኢማም ተከትለው ጎንበስ ቀና የሚሉ፣ በአንድ ቁርአን የሚያምኑ ሰዎች ሊባሉ ሊከፋፈሉ አይገባም። ሸሪዓዊ በቂ ምክንያት ሳይኖር መከፋፈል፣ መቦዳደን፣ መወጋገን፣ ዱንያዊ የሆኑ ትስስሮችን መሰረት አድርጎ የዲን ትስስርን መተው ይሄ የቀልብ በሽታ ነው። ቀልብን የሚያቆሽ የሚነጅስ ነው።
አላህ ተባረከ ወተዓላ በተከበረው ቃሉ ወዕተሲሙ ቢሐብሊላሂ ጀሚዐን ወላ ተፈረቁ፣ ሁላችሁም በአላህ ገመድ ላይ ተሳሰሩ፣ ተያያዙ፣ አትበታተኑ። ወዝኩሩ ኒዕመተላሂ ዐለይኩም፣ አላህ እናንተ ላይ የዋለውን ጸጋ አስታውሱ። ጠላት ነበራችሁ፣ የእሳት ገደል አፋፍ ላይ ነበራችሁ። አላህ ነቢይን ዓለይሂ ሰላቱ ወሰላም ልኮ በኢስላም አስተሳስሮ ከዚህ የእሳት ገደል አፋፍ ላይ አዳናችሁ፣ መለሳችሁ። ዳግም ወደ ኋላ አትመለሱ ብሎናል። በእስልምና በዲን በላ ኢላሃ ኢለላህ ገመድ መተሳሰር፣ ከአላህ ባሮች ጋር መዋደድ፣ መደጋገፍ፣ መረዳዳት፣ መመካከር፣ በአላህ ገመድ አንድ ሆኖ መያያዝ፣ የኢስላም ሲራጥ ላይ አብሮ መጓዝ ነው የሚገባው። ኢነመል ሙእሚኑና ኢኽወቱን፣ ሙእሚኖች ወንድማማቾች ናቸው። ወንድምና ወንድም እህትና እህት ለመሆን መዋለድ ሳይሆን እስላም ያስቀደመው በላ ኢላሃ ኢለላህ ገመድ መጋመድና መዛመድን። አንዳንዴ ችግሮች ሊኖሩ ይችላሉ። አስሊሑ፣ አስተካክሉ አለ አላህ። ችግሩን ፍቱታ። ችግር አለ ብላችሁ ችግሩን አታብዙት፣ አታስፉት። አላህን ፍሩ ይላል። አላህን የመፍራት አንዱ አካል ኢስላህ ነው፣ ውስጥን ማስተካከል ነው፣ የእርስ በርስ ግንኙነትን ማስተካከል ነው። አንዳችሁ ሌላኛው ላይ አይሳለቅ። የተሳለቀበት ያለው አካል ከሚሳለቀው በላጭ ሊሆን ይችላል። የእርስ በርሳችሁን ስጋ አትብሉ። አንዳችሁ ሌላኛው ላይ ምቀኛ አይሁን፣ ጠላት አይሁን። በመጥፎ ወንድሙን እህቱን አይጠራጠር። በመጥፎ ስም አትጠራሩ። ሙእምን ሙስሊም ከተባሉ በኋላ ከኢስላም ከኢማን መንገድ ማፈንገጥ መጥፎ ስያሜና መጥፎ መገለጫ ነው። እንዲህ አይነቱ አካሄድ ይቅርባችሁ፣ ወደ አላህ ተመለሱ። ያልተወበተ ወደ አላህ ያልተመለሰ እሱ ግፈኛ ነው፣ በዳይ ነው ይላል አላህ ተባረከ ወተዓላ። የሰጠንን መመሪያ ትቶ የራስን የስሜትን የኢብሊስን መመሪያ ተከትሎ በላ ኢላሃ ኢለላህ ገመድ መተሳሰርን፣ ችግር ሲኖር መመካከርን፣ ይቅር መባባልን፣ ማስታረቅን፣ መታረቅን መተው ልብ የመቁሸሹ የመበላሸቱ ምልክት ነው። ወላ ተቃጠዑ ወላ ተዳበሩ፣ ጀርባ አትሰጣጡ፣ አትቆራረጡ። የአላህ ባሮች ሆይ ወንድማማች ሁኑ ብለው ነቢዩ ዓለይሂ ሰላቱ ወሰላም መክረውን ነበረ። የነቢይ ዓለይሂ ሰላቱ ወሰላም ተከታዮች ነን ከማለታችን ጋር ግን በተለይ ባለንበት ዘመን ከመቆራረጥ አልፎ መከታተፍ ደረጃ ተደርሷል። ወንድም ከወንድሙ ጋር ሰላሙ ዓለይኩም ከመባባል አብሮ ከመብላት ከመመካከር በፈገግታ ከመተያየት ይልቅ አንዱ ሌላኛው ጉድጓድ የሚቆፈርበት ጊዜ ላይ ደርሰናል። የጠላት መጫወቻ ሆነናል። ለመቀራረብ ለመዋደድ ምክንያት መደርደር ሲገባ ለመለያየት፣ ለመባላት፣ ለመቆራረጥ፣ ለመከታተፍ ምክንያቶች ይደረደራል። አብረው አንድ ሶፍ ላይ የሚሰግዱ ሰዎች ትከሻ ለትከሻ እግር ለእግር ገጥመው የሚሰግዱ ሰዎች አንዱ ለሌላኛው ሸር ያስባል፣ ተንኮል ያስባል። የአላህ ቤት ላይ ሰዎች ይጣላሉ። ሐጅ አብረው ሄደው ተኮራርፈው የሚመለሱ ሰዎች አሉ። እንደዚህ አልነበረም የታዘዝነው። ልብ ሲበላሽን በዚህ ስሜት ላይ በዚህ ሁኔታ ላይ ሆነን የተከበረውን ረመዳንን ልንቀበል አይገባንም። ጾሙም ፋይዳ አይኖረውም፣ ጥቅም አይኖረውም። ኢማም ሙስሊም ሌሎችም ከአቡ ሁረይራ በዘገቡት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም በየሳምንቱ ሐሙስና ሰኞ ስራዎች ወደ አላህ ይቀርባሉ፣ የጀነት በሮችም ይከፈታሉ አሉ። ቱፍተሑ አብዋቡል ጀነቲ ኩለ የውሚ አልኢትነይኒ ወየውሚ ኸሚሳ። በየሳምንቱ ሰኞና ሐሙስ የጀነት በሮች ይከፈታሉ። በአንዳንድ ዘገባዎች የሰው ልጆች ስራ ወደ አላህ ይቀርባሉ፣ ይታያሉ ስራዎች።